ሰላም ጤና ይስጥልኝ አድማጮቻችን እንዲሁም ተመልካቾቻችን እንኳን በሰላም ቆያችሁን። የሳምንቱ የፕሪሚየር ሊግ ልዩ ትንታኔ እንደሚከተለው ይቀርባል። በዛሬው ፕሮግራማችን እጅግ አስደሳችና በክስተቶች የተሞላውን የሳምንቱን የእንግሊዝ ፕሪሚየር ሊግ ጨዋታዎች በዝርዝር እንቃኛለን። በተለይም ያርሰናል በኤላንድ ሮድ ያሳየው የበላይነትና ዛሬ ምሽት ማንቸስተር ሲቲ በቶተንሃም እጅ ነጥብ መጣሉ የሊጉን ዋንጫ ፉክክር አዲስ ምዕራፍ ላይ አድርሶታል። ያርሰናል የግርማዊነት ጉዞ እንደሚታወቀው ያው አርሰናል ሊድስን በትላንትናው ዕለት 4-0 በሆነ ሰፊ ውጤት አሸንፏል። አርሰናል ወደ ዩርካሼር ተጉዞ በኤላንድ ሮድ ያሳየው ብቃት ቡድኑ ለዋንጫ ያለው ዝግጁነት ከፍታ ላይ መድረሱን አመላካች ነው። የሳካ ለመኖርና የታክቲክ ብስለት ምን ይመስላል የሚለውን እስኪ እንይ። የቡድኑ የልብ ትርታ የሆነው ቡካዮ ሳካ በጉዳት ምክንያት ከስብስብ ውጭ መሆኑ ለአርቴታ ትልቅ ፈተና ነበር። ሆኖም በሳካ ምትክ የገባው ማዱኬ የጨዋታው ታሪክ ቀያሪ ነበር። የጎል ዝናብ ነው የወረደው። ማርቲን ዙቢሜንዲ በ27ኛው ደቂቃ እና የሊድሱ ግብ ጠባቂ ካርል ዳርሎ 38ኛው ደቂቃ ላይ በራሱ ላይ ያስቆጠሯቸው ጎሎች አርሰናልን በመጀመሪያው አጋማሽ መሪ ሲያደርጉ፣ በሁለተኛው አጋማሽ ቪክቶር ጊዮኬሬስ እና ጋብሪኤል ጄሱስ ድሉን አሳምረውታል። አርሰናል ያለ ኮከቡ ሳካ እንዲህ አይነት ሰፊ ውጤት ማስመዝገቡን ለተቀናቃኞቹ ትልቅ የማስጠንቀቂያ ደወል ነው። እስኪ ደግሞ ስለ ዛሬው ታላቅ ግጥሚያ እናውራ። ማንቸስተር ሲቲ ከቶተንሃም ስለነበረው ጨዋታ ዛሬ ምሽት በቶተንሃም ስቴዲየም የታየ ውጤት ለአርሰናል ደጋፊዎች ከድል በላይ የሆነ የነጥብ ስጦታ ሆኗል። ማንቸስተር ሲቲ በመጀመሪያው አጋማሽ ብራያን ቸርኪና አንቶኒ ሰሜኒዮ ጎሎች 2-0 እየመራ ለረፍት ሲወጣ ድሉን ያረጋገጠ መስሎ ነበር። ሆኖም ግን የፔፕ ጋርዲዮላ ተጫዋቾች በሁለተኛው አጋማሽ ላይ የታየባቸው መዘናጋት ዋጋ አስከፍሏቸዋል። የሶላንኬ ተአምር ቶተንሃሞች በሁለተኛው አጋማሽ በአስደናቂ ብቃት ተመልሰዋል። ዶሚኒክ ሶላንኬ በ71ኛው ደቂቃ ያስቆጠራት ሁለተኛዋ ጎል ስኮርፒዮን ኪክ መላው ስታዲየሙን ያስደመመች ነበረች። ለአርሰናል ያለው ትርጉም ምን ይመስላል? የሲቲ አቻ መውጣት አርሰናልን በደረጃ ሰንጠረዡ አናት ላይ በ7 ነጥብ ልዩነት እንዲንፈላሰፍ አድርጎታል። ሲቲ በመሪነት ላይ ሆኖ ጨዋታን የመቆለፍ ችግር ሲታይበት፣ አርሰናል ግን እስከ 90ኛው ደቂቃ ድረስ ያለውን ጫና ጠብቆ በመቆየት ማሸነፉ የቻምፒዮንነት መገለጫ ነው። ሌላኛው የቸልሲ ካምባክ ውጤትን እንመልከት። በስታንፎርድ ብሪጅ ትላንት በታየው ጨዋታ የማይቻል የለም የሚያሳይ ነበር። ቸልሲ በመጀመሪያው አጋማሽ 2-0 እየተመራ ቆይቶ በሁለተኛው አጋማሽ በጆዋ ፔድሮ፣ ማርክ ኩሬላ እና በኢዞ ፈርናንዴዝ ጎሎች ድል ተቀናጅቷል። ይህ ድል ቸልሲን ወደ መጀመሪያዎቹ ቶፕ 4 እንዲጠጋ አድርጎታል። እንዲሁም ሌሎች የሳምንቱ አበይት ክስተቶች የካሪክ ማንቸስተር ዩናይትድ ሚካኤል ካሪክ ቡድኑን ከተረከበ ወዲህ ዩናይትድ 3ኛ ተከታታይ ድሉን በፉላም ላይ አስመዝግቧል። ቤንጃሚን ሴስኮ በ94ኛው ደቂቃ ያስቆጠራት ጎል ዩናይትድ የአሸናፊነት መንፈስ መመለሱን አሳይታለች። ሌላኛው የሊቨርፑል መነቃቃት ሊቨርፑል ኒውካስልን 4-1 ሲረታ ወጣቱ ሁጎ ኢኪቲኬ 2 ጎሎችን በማስቆጠር የጨዋታው ኮከብ ሆኗል።
የአስቶን ቪላ መደናቀፍ ለዋንጫ ሲፎካከር የነበረው አስቶን ቪላ በሜዳው በብሬንትፎርድ 1-0 መሸነፉ የሳምንቱ ትልቅ መገረም ነው። የዚህ ሳምንት ጨዋታዎች እንደሚያሳዩት ከሆነ አርሰናል አሁን ላይ በሊጉ እጅግ ተቀራራቢና ጠንካራ ቡድን ሆኖ እየታየ ነው። የሲቲ ነጥብ መጣልና የቼልሲ መነቃቃት ደግሞ የሊጉን ፉክክር ይበልጥ አጥብቆታል። አርሰናል ያለ ኮከቡ ሳካ 4-0 ማሸነፉ፣ ሲቲ ግን ሙሉ ስብስቡን ይዞ ነጥብ መጣሉ በሁለቱ ቡድኖች መካከል ያለውን የጥልቀትና የስነ ልቦና ልዩነት ያሳያል። የ7 ነጥብ ልዩነት ለአርሰናል ትልቅ የመተንፈሻ ቀዳዳ ነው። በአጠቃላይ ሳምንቱ የአርሰናል የደስታ፣ የማንቸስተር ሲቲ የጭንቀት፣ የቼልሲ ደግሞ የትንሣኤ ሆኖ አልፏል። አርሰናል በኤላንድ ሮድ ያሳየው ፍጹም የበላይነትና ቶተናም በሲቲ ነጥብ እንዲጥል ማድረጉ የዘንድሮን የፕሪሚየር ሊግ ዋንጫ ወደ ኤምሬትስ ስቴዲየም የማምራት እድሉን እጅግ አግዝፎታል። የ7 ነጥብ ልዩነት ለሚኬል አርቴታ ትልቅ የመተንፈሻ ቀዳዳ ቢሆንም የሳካ ጉዳት ግን አሁንም ስጋት እንደሆነ ይቆያል። በቀጣይ ሳምንት የሚደረገው የአርሰናልና የቼልሲ የካራባው ካፕ ፍልሚያ ደግሞ የለንደን ጌትነትን ማን እንደሚረከብ የምናይበት ይሆናል። የተወደዳችሁ የኳስ አፍቃሪያን ለዛሬ ያዘጋጁት ጥልቅ ትንታኔ በዚህ ይጠናቀቃል። እግር ኳስን ውደዱ፣ እግር ኳስን አክብሩ። ሳምንቱ የሰላምና የአሸናፊነት ይሆንላችሁ። ቸር ሰንብቱ።